ፍቅር ልብ ለልብ በመገናኘት እንጂ በቀመር አይመጣም። ማንም ሰው እንደፈለገ አስቦና አቅዶ ያፈቀረ የለም። ማሰብ የሚያስፈልገው ግንኙነቱን ለማጽናት ነው። ለዚህ ደግሞ የፍቅር አጋሮቻችንን ፍላጎት መረዳት ግድ ይለናል። እስኪ ይህንን ጉዳይ ሰፋ አድርገን እንመልከተው። ይህ 12 ኮከቦችን በተመለከተ የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ ዩቲዩብ ገጻችን ነው። በዚህ ቪዲዮ ከኤሪስ ጀምረን እስከ ፓይሰስ እያንዳንዱ ኮከቦች በፍቅር ግንኙነት ውስጥ ምን ይፈልጋሉ የሚለውን እናነሳለን። ቪዲዮውን ለመመልከት ከወሰናችሁ ላይክ በማድረግ ጀምሩ። እስኪ ኮከቦችን በተመለከተ ተመሳሳይ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ። ኤሪሶች የፍቅር ህይወታቸው ድብብቆሽ የሌለበትና ነገሮችን ፊት ለፊት የሚያወሩበት እንዲሆን ይፈልጋሉ። በቀጠሮቻቸው የፍቅር አጋራቸው የማርፈድ ባህሪ ካለው ቅሬታ ይሰማቸዋል። ለመጠበቅ የሚሆን ትዕግስት የላቸውም። ከምንም ነገር በላይ ግን በግንኙነታቸው ላይ ቅር የሚያሰኛቸው የፍቅር አጋራቸው የሆነ ነገር እንደደበቃቸው ካወቁ ነው። ደግ ገር ወይም የዋህ የሆነን ሰው ይወዳሉ። ጠርዝ የወጣ ስድብ፣ መጥፎ ንግግር፣ ጣዕም የሌለው ጨዋታ አብዝተው የሚሸሹት ነገር ነው። ከነዚህ ነገሮች ወጣ ያለና የተረጋጋ የፍቅር ህይወት ታውረሶች ይፈልጋሉ። በተጨማሪም ታውረሶች ተጣማሪያቸው ስልጡን ቢሆን የበለጠ ደስተኛ ይሆናል። የፍቅር አጋራችሁ ጄሚኒ ከሆነ ከናንተ የሚፈልገው ትልቁ ነገር መግባባትን ነው። የሚያስቡትን ሲነግሯችሁ ከልባችሁ ማዳመጥና የእናንተን ሐሳብ መንገር ደስተኛ ያደርጋችኋል። ሁልጊዜ በአካል ብትገናኙ አይሰለችሁ። ነገር ግን ለጊዜው በማይመች ሁኔታ ውስጥ ከሆናችሁ ተደጋጋሚ መደዋወልና ሜሴጅ መላላክ ይኖርባችኋል። ይህ ካልሆነ ግን ከጄሚኒዎች ጋር በፍቅር መቆየት የማይታሰብ ነው። ኮከቦች ምን አይነት ጓደኞች ናቸው? ጥሩ ወይስ መጥፎ? ይህ ቪዲዮ በዚህ ርዕስ ዙሪያ ከዚህ ቀደም ሰርቻ ያቀረብኩላችሁ ቪዲዮ ነው። ይህንን ቪዲዮ ስትጨርሱት እንድትመለከቱ ትጋብዛችኋለሁ። ቪዲዮውን በኢንድ ስክሪን እንዲሁም በኮሜንት ቦታው ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካንሰሮች የፍቅር ጓደኛቸው ደህንነታቸውን እንዲጠብቅላቸው ይፈልጋሉ። እነርሱም በየትኛውም አይነት አስከፊ ጊዜ ከሚወዱት ሰው ጋር አብረው የሚያሳልፉ ታማኞች ናቸው። ደህንነታቸው የሚጠበቅ ከሆነም ምንጊዜም የማይቋረጥ ፍቅር ውስጥ ነው የሚሆኑት። በተጨማሪም በፍቅር ህይወታቸው ላይ ታማኝነት እስከ መጨረሻው የእድሜያቸው ጣሪያ ድረስ በሞቀ ፍቅር ውስጥ የሚያቆያቸው ነገር ነው። በየትኛውም ሁኔታ ላይ ቢገኙ ትኩረት ለሊዮች ትልቁ ፍላጎታቸው ነው። በፍቅር ህይወታቸውም ተጣማሪያቸው ሁልጊዜ ትኩረቱን ከነሱ ላይ መንቀል የለበትም። ሌላኛው በፍቅር ህይወታቸው ላይ ሊዮች የሚያስፈልጋቸው ነፃነት ነው። ደስተኛ የሚያደርጋቸውን ነገር መከልከል አይፈልጉም። አንዳንድ ሁኔታዎች ላይ ሊዮች እንደ ልጅ ሊሆኑ ይችላሉ። የፍቅር አጋራቸው ያንን ሁኔታ የመቀበል ግዴታ ይኖርበታል። ኮከባችሁ ሌሎች የሌላቸውን የተለየ ማንነት ይሰጣቸዋል። በዚህ ቪዲዮ የእያንዳንዱ ኮከቦችን ሰዎች አብዝተው የሚወዱላቸውን 5 ባህሪያትን በጥልቀት ተመልክተን ነበር። እናንተም ተመልከቱት። ቪዲዮውን በኤንድ ስክሪን እንዲሁም በኮሜንት ቦታ ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። በአስገራሚ ሁኔታ ቪርጎች የፍቅረኛቸውን ደግነት ይፈልጋሉ። የሚወዱት ሰው ለታናናሾች፣ ለደካሞችና ለተቸገሩ ሰዎች አሊያም ለእንስሳት ደግ መሆኑን ካሳያቸውና ካመኑበት ልባቸው በፍቅር ይሞላል። ሊብሮች ለመኖር ሰላማዊ ነገርን ይሻሉ። በፍቅር ግንኙነታቸው ላይም ቀዳሚ ፍላጎታቸው ሰላም ነው። በልዩነቶቻቸው ዙሪያ ለመነጋገርና ለመስማማት ይፈልጋሉ። ታዲያ ከዛኛው ወገንም ይህንኑ ጥረት ይጠብቃሉ። ሊብሮች የሚገቡበት የፍቅር ግንኙነት ሐቀኝነትና ታማኝነት የነገሰበት መሆን እንዳለበት ጠንካራ አቋም ነው ያላቸው። ስኮርፒዮች ጠንካራ ፍላጎት ያላቸው ኮከብ ናቸው። አጋራቸው ስሜታቸውና መንፈሳቸውን ዘልቆ ለማወቅ ድፍረት ያለውና ብርቱ መሆን ይጠበቅበታል ማለት ነው። እነርሱ ጋር እምነት ለድርድር የማይቀርብ ነገር ነው። መተማመን በሌለበት ግንኙነት ውስጥ የመቆየት ፍላጎት የላቸውም። ኮከባችሁ ጥቅም ብቻ አይደለም ይሰጣችሁ። አንዳንድ ጊዜ ከፍተኛ ዋጋን የሚያስከፍላችሁን ባህሪም ያላበሳችኋል። ለመሆኑ በኮከባችሁ መሰረት አሁኑኑ ማቆም ያለባችሁ ነገር ምንድነው? የ12ቱንም ኮከቦች በዚህ ቪዲዮ ዳሰናል። ቪዲዮም በኤንድ ስክሪን እንዲሁም በኮሜንት ቦታው ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ሳጁታሪሶች ሰጥቶ የመቀበል መህራቸው ህይወታቸውን የሚመሩበት እምነታቸው ነው። ከነሱ ጋር በፍቅር ለመዝለቅ ታዲያ ተመሳሳይ እምነት ያለው ሰው መሆኑ ይጠይቃል።
ለመስጠት ለጋስ የሆነ ለመቀበልም ነፃነት ያለው ልብ ይፈልጋሉ። በተጨማሪም ሲያገኙት ምቾት ለሚሰጣቸውና ፍላጎታቸውን ለሚጠብቅላቸው ሰው የተለየ ስሜት አላቸው። ካፕሪኮርኖች ለሚያከብራቸውና ጥሩ ስነ ምግባር ላለው ሰው ልባቸው ክፍት ነው። ስንፍናንና ሰነፍ ሰውን አይወዱም። በፍቅር ግንኙነታቸው ብቻ ሳይሆን በመላ ሕይወታቸው ቆራጥነትን አብዝተው ይወዳሉ። ታዲያ ሰዎች በፍቅር ከነርሱ ጋር ለመዝለቅ ላመኑበት ነገር የሚከፈለውን መስዋዕትነት ከፍለው የሚገኙ ቆራጦች መሆን መቻል አለባቸው። አኳሪሶች አዳዲስ ነገሮችን መሞከር ደስታ የሚሰጣቸው ኮከብ ናቸው። ታዲያ ተጣማሪያቸውም በተመሳሳይ አዲስ ነገሮችን በመሞከር የሚደሰት እንዲሆን ይፈልጋሉ። ነገር ግን ከዚህ ፍላጎታቸው በላይ ፍቅረኛቸው በፍትሃዊነት የሚያምንና ባለብሩህ አስተሳሰብ መሆን አለበት። ይህ ካልሆነ የትኛውም ሰው ከነርሱ ጋር በፍቅር የመዝለቅ ዕድል የለውም። አጋራቸው በሁሉም ሐሳቦቻቸው መስማማት ላይኖርባት ይችላል። ነገር ግን ሐሳባቸውን መረዳት ግዴታ ነው። ስራ እየፈለጋችሁ ነው ወይስ ደስታን በማታገኙበት ስራ ላይ ናችሁ? ይህ ቪዲዮ ለእናንተ ነው። በኮከባችሁ መሰረት ለእናንተ ተስማሚ የሆኑና በፍጥነት ለውጥን የምታመጡባቸውን የስራ አይነቶች በዝርዝር አስቀምጠንበታል። ቪዲዮውን በኤንድ ስክሪን እንዲሁም በኮሜንት ቦታው ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ፓይሰስ ለፍቅር ትልቅ ቦታ የሚሰጥ ኮከብ ነው። ስሜታዎቹ ፓይሰሶች ሁልጊዜ ፍቅርን ይሻሉ። ነገር ግን ከስሜት በዘለለ በጣፋጭ የፍቅር ግንኙነት ለመዝለቅ የሚፈልጉት ነገር አለ። ይህም ግልጽነት ነው። ፍቅረኛቸውን ሁልጊዜ ስሜቱን መግለጽ እንዳለበት በጽኑ ያምናሉ። በደስታቸው የሚደሰት፣ በሐዘናቸው ጊዜ የሚያጽናናቸው፣ ሲደክሙ የሚያበረታቸው፣ በየትኛውም መጥፎም ሆነ ጥሩ ስሜታቸው አብሯቸው የሚሆን አጋርን ነው የሚፈልጉት። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።